ተክሉና ገነት ቅልጥ ያለ ጭቅጭቃቸው ለድፍን ሰፈሩ የተለመደ ስለሆነ ማንም ለመገላገል ወደ ቤታቸው አይመጣም። ከጩኸትና ከጫጫታ ውጪ የከፋ ነገር እንደማይፈጠር ሁሉም ያውቃል። ግፋ ቢል ተክሉ እንደለመደው ዕቃውን ሰብስቦ ቢወጣ ነው። ሁሌ ነገሮች ሲከሩ ተክሉ አንድ በአንድ እየተንጎራደደ ዕቃውን ለቃቅሞ ይወጣል። ገነት በዚህ ስራው ብግን ብትልም እሱን ለማስቆም ምንም አይነት ጥረት አታደርግም። እሱም ዕቃውን ሸክፎ ወደ ጓደኛው ገብሬ ቤት ይሄዳል። ገብሬ ገና ሲያየው ዛሬ ደግሞ ምን አረገች ብለዋል። ተክሉ ሆድ ስለሚብሰው ከመጀመሪያው ቃል ውጪ ሌሎቹ አይሰሙ። ገኒን አልቻልኳት ንጭንጩን ይጀምራል። እውነቱን ለመናገር ገነት ኃይለኛ ናት። ወታደር አባቷ እንደ ወንድ ነው ያሳደጋት። ተክሉ ደግሞ ከእናቱ ጎን የማይለይ ትሁትና ምስኪን ሰው ነው። ታዲያ በዚህ ባህሪያቸው ትዳር ሲመሰርቱ የቤት ሚናቸው ተዛባ። ገነት እንደ ባል ፈላጭ ቆራጭ የቤቱ መሪ ሆነች። ተክሉ ደግሞ የእሷን ሐሳብ መደገፍና እሷ እንዳለችው መኖር ጀመረ። የተጋቡ ሰሞን የባህሪያቸው ሁለቱንም አልረበሻቸውም ነበር። ጊዜ እየገፋ ሲመጣ ግን አላኗኑር አላቸው። በእናትሽ ተይ፣ በቃ ካልፈለግሽ ተይ። እስኪ ማን እንዳያለን አንዳቸው ለአንዳቸው ከልብ የመነጨ ፍቅር ቢኖራቸውም ትዳራቸው በፍቅር ብቻ አልቆም አለ። የማይግባቡበት ነገር እየሰፋ መጣ። የገነት ኃይለኝነትም የሚገራ አልሆነም። አልፎ አልፎ ተክሉን ትመታዋለች። እሱ ጉልበት ቢኖረውም እሷ ላይ ጨክኖ እጅ የሚያነሳ አይነት ሰው አይደለም። ሲጣሉ ብን ብሎ ጓደኛው ገብሬ ቤት ይሄዳል። ገብሬም ቆይ ለምን አትፈታትም? ይሄ ትዳር ነው እንዴ? ግዞት እኮ ነው ይለዋል። ልቧ እኮ ንጹህ ነው፣ ግን ይህ ኃይለኝነቷ ነው የከበደኝ። እንዴ ቤቱን እኮ ካምፕ ነው የምታደርገው። ህግ በህግ። ገነት ህጎቿ ብዙ ናቸው። የታጠበ ብርጭቆ እንዴት በቂጡ ታስቀምጣለህ ብላ ትቆጣለች። ተክሉ ደግሞ በማጠቡ ምስጋና ሲጠብቅ መናደዱ ያበሳጨዋል። ሱሪ እንዴት እንዲህ ይታጠፋል? ስንቴ ነው የምነግርህ? ተክሉ ልብስ በማጠቡ ደስ ይላታል ሲል በአስተጣጠፉ መበሳጨቷ ትክን ያደርገውና ዘራፍ ይላል። ጸባቸው እንዲህ ባሉ ጥቃቅን ነገሮች የሚነሱ ግን እየከረረ ሄዶ እንለያይ መባባል ደረጃ ይደርሳሉ። ገነት በጥቃቅን ነገሮች መናገሯን አትተውም። ተክሉም ባህሪዋ ነው ብሎ ከማለፍ ይልቅ መልስ መስጠት ይቀነዋል። እሳትና ጭድ ይሆናሉ። ግን ደግሞ ተለያይተው ከሁለት ቀን በላይ መዝለቅ አይችሉም። ትናፍቀዋለች፣ እሱም ይናፍቃታል። ተክሉ ናፍቆቱ ሲብስበት ገብሬ እስኪ ዝም ብለህ ደውልላትና ምን እንዲህ እንደሚያደርጋት ጠይቃት ይለዋል። ገብሬ ይህን ሲሰማ ተክሉን አንቀህ ግደለው ይለዋል። ወንድ ልጅ አይደለህም እንዴ? ምን ያለማምጥሃል? አልደውልም፣ ተፈነዳ እንደሆነ አይሃለሁ። ገብሬ ደግሞ እና ተለያይተን እንቅር እንዴ? ታዲያ ለምን ዕቃህን ሰብስበህ ወጣ? እንደ ድመት ጭራህን ቆልፈ ለመግባት ነው? ተክሉ መልስ የለውም፣ ጸጥ ይላል። ገነትን በተሯ ሲናፍቃት ገብሬ ጋር ትደውልና ናና የቀረህን ዕቃ ውሰድ በለው፣ እዚህ የእሱን ንብረት ሲጠብቅ የሚውል የለም ትላለች። ገብሬም ሆን ብሎ እኔ መጥቼ ይወስድልታለሁ ሲላት አይ አይሆንም፣ በኋላ ያጠፋብኝ ይሄ ጎደለ ቢል እኔ ኃላፊነት አልወስድም ብላ ስልኩን ትዘጋለች። ገብሬ አጅሬው ና ወደ ባርነት ተመለስ ብለሃለች ይለው። ገኒ ደወለች ይልና ዕቃውን መሸከፍ ይጀምራል። ገብሬም የቀረህን ዕቃ ናና ውሰድ ነው ያለችው። እንደዛ አለች? ጥሩ ይልና እጁና እግሩን ብቻ ይዞ እንደሚጣላ ሰው ወደ ቤቱ በድንፋታ ይሄዳል። ገብሬም የሚሆነውን ቢያቅም ይከተለዋል። የገብሬ ቤት ከነተክሉ 3 ግቢ አለፍ ብሎ ያለ ቤት ነው። ቢጣሉም ተክሉ የገብሬን ቤት አመካኝቶ ርቆ ማይርቃት ስለማያስችለው ነው። እሷም ቢሆን ገብሬ ቤት እንዳረፈ ስታውቅ ነው ተረጋግታ 2 ቀን የምታኮርፈው። ልክ ቤቱ ሲገባ ተኩፍሳ ቁጭ ብላለች። አልፏት ወደ መኝታ ቤት ገባና ልብሶቹን እያወጣ ሳሎን ሶፋው ላይ ያስቀምጥ ጀመር። ገብሬ የሚሆነውን እንደ ታዛቢ ቆሞ ከማየት ውጪ ምንም አይላቸውም። ጫማውን ያመጣል፣ ያስቀምጣል። በመሃል ቆጣ ብሎ ገነት እስከርቤ የት ነው ያለው? እኔ ምን አውቄ የለ? ምን
እስከርቤን ሳላገኝ ከዚህ ቤት ንቅንቅ አልልም። ለእኔ ለገነት ስትል ለምን ተጎልታ አትውልም? እስከርቦቹ እንደሚወዳቸው ጠንቅቃ ስለምታውቅ እስኪፈልግ ቁጭ ብላ ታየዋለች። ሶፋው ላይ መጥቶ ልብሶቹን እያመሰቃቀለ ሲፈልግ ኧረ እባክህ የታጠበውን ልብስ አፈር አቃምከው። አታስቢ አጥበዋለሁ። ቢሆንስ መቆሸሽ አለበት? ለጉልበት አታስብም? እና አንቺ ነሽ የምታስቢልኝ? ስለማስብልህማ ነው ይሄንኑና ልብስ ወገቤ እስኪበጠስ ሳጥበው አልኩት። ምን ገኒ ወገብሽ እንደሚያምሽ እያወቅሽ ለምን ልብስ አጠብሽ? እና አንተ ጨክነክብኝ ባዶ ቤት ጥለኸኝ ብናልክ እንደው ምን ይሻለኛል? እና አስችሎኝ በዛው ምቀር ነው የሚመስልሽ? ስመለስ አይደርስም ልብስ አይደል ምን ይሆናል? ሁለቱም ናፍቆታቸው ፈንቅሏቸው ይወጣል። እንደ ሕፃን ልጅ እየተሽኮረመሙ ይጠጋጉና ይተቃቀፋሉ። ገብሬ በትዝብት ቆሞ ያያቸዋል። ትዳራቸው እንዴት እንዲህ እንደሚሰራ ግራ ይገባዋል። ተክሉ ወደ ገብሬ እያየ ገብርዬ ካላስቸገርኩህ ልብሴን አምጣልኝ። ገነት ፈገግ እያለች ወደ ጆሮዎቹ ጠጋ አለችና እስከርቦቹን ደግሞ ደብቄብ ነው። ሁለቱም ተሳሳቁ። የት እንደደበቅኩት ታውቃለህ? በአሁንታ ግንባሩን ነቀነቀና በጆሮዋ መኝታ ቤት ራሱ ስር አላት። እየተሳሳቁ ወደ መኝታ ቤት ገቡ። ገብሬ በቆመበት ስራቸውን እንደ ድራማ ኩምኩሞ ሲያበቃ በግርምት አይ ትዳር እንደኩ ብሎ ወደ ቤቱ አዘገመ። እንዲህ ያለ ሸጋ ታሪክ እንዲደርሳችሁ ሸጋ ስቶሪን ሰብስክራይብ በማድረግ ቤተሰብ ይሁኑ።